ቤት ውስጥ ፋይናንሻል ሊትረሲ የሚባል ነገር አይሰጥም። ስለዚህ ሰዎች በአንድም በሌላም አጋጣሚ ገንዘባችንን ልንጨርስ እንችላለን። ገንዘባችንን ባላግባብ ልናወጣ እንችላለን። ተገቢ ባልሆነ መንገድ ልናጠፋው እንችላለን። ስለዚህ ማስተካከል ያለብን የገንዘብ አጠቃቀም ጋር ተይዞ 5 ጉዳዮችን እንነጋገራለን። እነዚህ ጉዳዮች እነማን ናቸው የሚለውን እንነጋገራለን። ከዛ በፊት ግን ራሳችንን ማታለል ማቆም አለብን። ራሳችንን ልናታልል አይገባም ማለት ነው። እንዴት ነው ራሳችንን? ገንዘባችን እያለቀ ነው ብለን እናስባለን፣ ግን በቸልተኝነት ነው ገንዘባችንን እያባከን ያለ ነው ራሳችንን። ገንዘባችንን እያወጣን ያለ ነው ራሳችንን ማለት ነው። ስለዚህ ምን ማድረግ አለብን? ይህን ቸልተኝነት መተው ይኖርብናል ማለት ነው። ሰዎች በድንገት አይከስሩም፣ በአንድ ጀንበር አይከስሩም። እነዚህ ትንንሽ ልማዶች፣ ትንንሽ የገንዘብ ችግሮች፣ የገንዘብ ምልክቶችን ችላ ስንል ነገ ትልቅ ፋይናንሻል ኮላፕስ ውስጥ እንገባለን፣ ወይም ደግሞ የገንዘብ ችግር ውስጥ እንገባለን ማለት ነው። ስለዚህ ምን ማድረግ ይኖርብናል? እነዚህ ትንንሽ ነገሮች ማስተካከል አለብን። ስለዚህ እነዚህን 5ቱን በዋነኝነት ተራ በተራ እናያለን። ምን ማድረግ አለብን የሚለውንም ምልክቶች ናቸው፣ ሲግናል ናቸው። እነዚህ ሲግናል በደንብ አድርገን ልንረዳቸው ይገባል፣ ልናያቸው ይገባል። እኛ ራሳችንን ከዚህ ውስጥ ማየት ይኖርብናል። ከ5 ውስጥ የትኛውን ውስጥ ነው የትኛውን እኔን ይገልጸኛል የሚለውን በደንብ አድርገን ማየት ይኖርብናል ማለት ነው። ለመጀመሪያ ጊዜ የመጀመሪያውና አንደኛው ምንድነው? ባለፈው ሳምንት ምን ያህል እንዳወጡ አያውቁም። ቆም ብለን እናስብ እስኪ። ባለፈው ሳምንት ምን ያህል ገንዘብ አውጥተናል? አናቅም። at the end of the week we are now ያለነው አናቅም። ቅዳሜ ላይ ነን፣ እሁድ ላይ ነን። ግን ባለፉት 5 ቀናት 6 ቀናት ምን ያህል አውጥተናል? አናውቀውም። ለዚህ ምላሹ ታዲያ ምንድነው? አንድ ሰው በግምት ከሆነ አሁንም ችግር ውስጥ ነው ማለት ነው። ግምታዊ መልስ ልንሰጥ አይገባ። አስቀድሞ ችግር ውስጥ ነው ማለት ነው። ችግር ውስጥ እንደሆነ ልንረዳ ይገባል ማለት ነው። ሀብታም ሰዎች አይገምቱም፣ ምክንያቱም ይለካሉ፣ ጽፎ ያስቀምጣሉ። ኢንካም ስቴትመንታቸውን ያውቃሉ፣ ወጪያቸውን ያውቃሉ፣ ገቢያቸውንም ያውቃሉ ማለት ነው። ስለዚህ እኛ ምን ማድረግ ይኖርብናል? ይሄንን ልንረዳ ይገባል ማለት ነው። ኢግኖራንስ ለሀብት መፍሰሻ ቀዳዳ ነው። ነገሮችን ትንንሽ ናቸው ብለን ኢግኖር ማድረግ አይኖርብናል። ትንንሽ ነገሮችን፣ ትንንሽ ሳንቲሞች መጻፍ ይኖርባቸዋል ማለት ነው። ገቢውና ወጪው ወይም ኢንካም ስቴትመንት ልክ እንደ አንድ ድርጅት ይከታተል ነው። ድርጅት ነው ቤቱ ስንኖር አንድ ሃውስሆልድ አንድ ድርጅት ነው ብለን እናስብ። ገቢያችንና ወጪያችንን ሪከርድ አድርገን ማስቀመጥ ይኖርብናል ማለት ነው። ስለዚህ ይሄ ዋና ጠቃሚ ጉዳይ ነው ማለት ነው። ምክንያቱም ህይወቶ የግል ንግዶ ስለሆነ ህይወቶ ስለሚመለከተው ወጪያችንን በደንብ አድርገን ሪከርድ አድርገን ልናስቀምጠው ይገባል ማለት ነው። ሁለተኛ፣ የግልና የንግድ ገንዘብ አቀላቅለው ይዛሉ። ይሄን እያደረጉ ከሆነ አሁንም ችግር ውስጥ ነው። የገንዘብ የንግዶ ንግድ ላይ ነው፣ የራሱ የኪሶ ደግሞ ኪሶ ላይ ነው። መቀላቀል የለበትም። ሁለቱም የኔ ነው የሚል አስተሳሰብ ካለ አሁንም ችግር ነው። ሁለቱም የራሱ ቢሆንም ግን ተለይቶ መያዝ መቻል አለበት ማለት ነው። ሁለቱም ትሪት የሚደረጉበት መንገድ በተለያየ መንገድ ነው ማለት ነው። ሁለቱም የኔ ገንዘብ ናቸው ብለህ የምታስብ ከሆነ አሁንም ችግር ውስጥ ነው። ይሄንን መወገድ መቻል አለበት ማለት ነው። ለዚህ ነው ንግዶ ከኪሶ መጠን በላይ ማደግ የቻለው። ንግድ ኪሶ ያድጋል፣ ማደግ ያልቻለው ኪሶ ያድጋል፣ ንግዶ አያድግም ማለት ነው። ምክንያቱም ሁለቱም እየተቀላቀለ ነው። ገንዘብ ያለን ይመስለናል፣ ግን ገንዘብ የለንም። ንግዶን እንደ አንድ እንግዳ ሰው በትክክለኛ ተጠያቂነት ያስተዳድሩ። አንድ ሰው ቢሰጠው ተጠያቂነት አለበት። ያንን ተጠያቂነት እርሶ ይውሰዱ፣ ያስተዳድሩት። ልክ እንደ አንድ ባዳ ሰው ማለት ነው። የግል ቦርሳውን ከስራው መለየት ካልቻሉ ለዘላለም በትንሽ ደረጃ ላይ ይቆያሉ ማለት ነው። ስለዚህ የግል ቦርሳችን ነው፣ ስራችን ደግሞ ስራችን ነው። መለየት አለበት። must be separated separately ትሪት መደረግ መቻል አለበት። ሶስተኛው፣ ሀብታም ከመሆን ይልቅ ሀብታም መስሎ ለመታየት መጠመድ። ይሄ አዲክሽን ነው። አዲክሽን ቱ ሉክ ሪች ኢንስቴድ ኦፍ ቢካሚንግ ሪች። ሀብታም ከመሆን ይልቅ ሀብታም መስሎ መታየትን። አሁንም ከሌላ ሰው ዳታ የሚበደሩ ሰዎችን ለማስደመም አዳዲስ ስልኮችን መግዛት፣ ከአቅማችን በላይ ስልኮችን ልንገዛ እንችላለን ማለት ነው። ይሄ ትልቅ ችግር ነው ማለት ነው። እኛ ራሳችንን መሆን ይኖርብናል በመጀመሪያ ደረጃ ማለት ነው። ሰውን ለማስደመም የማያውቁን ሰዎችን ለማስደመም ብለን የራሳችንን ህይወት ማበላሸት አይኖርብንም ማለት ነው። ኔትወርክ ለመፍጠር ሳይሆን ፎቶ ለመለጠፍ ብቻ ዝግጅቶች ላይ፣ ትልልቅ ዝግጅቶች ላይ እንገኛለን። እዛ ላይ ግን ኮሚኒኬሽናችንን፣ ሪሌሽናችንን፣ የተለያየ ግንኙነቶችንን ዴቨሎፕ ከማድረግ ይልቅ ምን እናደርጋለን? ፎቶ ከሰዎች ጋር ተነስተን ፎቶን ፖስት ለማድረግ። ይሄ አይጠቅመንም። ንግዳችንን አያሳድግም፣ አስተሳሰባችንን አያሳድግም፣ ገቢያችንን አያሳድግም።
ከዛ ይልቅ ኮሚኒኬሽን መፍጠር ከዛ ከምናገኛቸው ሰዎች ጋር ማለት ነው። መታየት ዋጋ አለው ብለው ያስባሉ፣ ግን አይደለም። መታየት ብቻ አይደለም፣ ኮሚኒኬሽንም ዋጋ አለው ማለት ነው። ኑሮ ከእድገቱ ጋር እየሄደ ሳይሆን እርስዎ ከኢጎ ጋር እየሄዱ ነው ማለት ነው። ገድ መቻል አለበት ማለት ነው። አራተኛ በጀት የለዎትም፣ ያለዎት እምነት ብቻ ነው። ይህንን አምላክ ይሰጠኛል፣ ይህንን አምላክ ያደርግልኛል። አምላክ ጤናችንን ሰጥቶናል፣ አምላክ ሰው አድርጎናል፣ አምላክ አስተሳሰባችንን ሰጥቶናል፣ ሰው አድርጎ ፈጥሮናል፣ ሁሉን ነገር አድርጎልናል። ስለዚህ አምላክን ማመን ሌላ ነገር ነው፣ በጀት ማድረግ ሌላ ነገር ነው። ሁሌም እግዚአብሔር ይሰጣል ብለን ማሰብ። እግዚአብሔር ይሰጣል፣ ጤናችንን ሰጥቶናል፣ አስተሳሰባችንን ሰጥቶናል፣ የመፍጠር ችሎታችንን ሰጥቶናል፣ ሁሉንም ነገር ሰጥቶናል። እዚህ ጋር ችግር እየፈጠርን ያለ ነው ራሳችንን ማለት ነው። እግዚአብሔር ቀድሞውኑ በደሞዞ በስራው እና በችሎታው ሁሉንም ነገር ሰጥቶናል ማለት ነው። ጥሩ ስራ እንዲኖረን አድርጓል፣ ጤና እንዲኖረን አድርጓል። ስለዚህ ባርኮናል እግዚአብሔር ማለት ነው። እኛ ግን በጀት ይጎለናል። ያንን በጀት የማድረግ እና አቅጣጫ የማስያዝ አቅጣጫ በሌለው መንገድ ማባከን፣ እነዚህ ነገሮች ላይ ተጠምደን ከሆነ ስትራክቸር ልናበጅለት ይገባል ማለት ነው። ያለ ስትራክቸር እምነት ሞኝነት ይሆናል ማለት ነው። ስለዚህ ስትራክቸር ሊኖረው ይገባል። በጀት ማውጣት እምነት ማጣት አይደለም፣ የአስተዳዳሪነት መገለጫ እንጂ ታማኝነት መገለጫ እንጂ አምላክን እየካድንም አይደለም። ስለዚህ ይህንን ቆም ብለን እናስብ ይገባ። አምስተኛና መጨረሻው ገንዘብ ሊያስገኝ የሚችል ምንም ክህሎት የለንም። የተማርነው ነገር አለ፣ ከዛ በኋላ ምንም አይነት ክህሎት የለንም ማለት ነው። ስለዚህ ምን ማድረግ ይኖርብናል? ክህሎቶችን የተለያዩ ክህሎቶችን ራሳችን ላይ አድ ማድረግ ያስፈልጋል። ዲጂታል ሊትራሲ ሊሆን ይችላል፣ ፋይናንሻል ሊትራሲ ሊሆን ይችላል፣ ቴክኖሎጂካል አድቫንስመንት ሊሆን ይችላል። የተለያዩ ስኪሎችን ለምሳሌ ዛሬ ከስራ ቦታ ፋየር ብንደረግ ምን ማድረግ እንችላለን የሚለውን ነው ሁሌ ማሰብ ያለብን። ወጥቼ ስራ ገንዘብ ማግኘት እችላለሁ ወይ? ወጥቼ ሞኔታይዝ ማድረግ ራሴን መሸጥ እችላለሁ ወይ ብለን ማሰብ ይኖርብናል ማለት ነው። ስለዚህ የተለያዩ ስኪሎችን ረዥም ጊዜ ሄዶ ዩኒቨርሲቲ ውስጥ መማር አይጠበቅብንም። አጫጭር ኮርሶችን የ2 ወር የ3 ወር ኮርሶችን ልንማር እንችላለን። በአመት እንኳን 2 ብንማር እንኳን 2 ኮርስ 2 ስኪል ራሳችን ላይ አድ ማድረግ እንችላለን ማለት ነው። ዛሬ ከድንገት በስራ ልንሰናበት እንችላለን። ስለዚህ ራሳችንን መሸጥ የምንችልበትን መንገድ ልንፈጥር ይገባል ማለት ነው። የገንዘብ ደህንነቱ በደሞዝ ሳይሆን በክህሎቱ ላይ ነው። የገንዘብ ክህሎት ካለን ሁልጊዜም ያንን ክህሎት መሸጥ እንችላለን። ሴልስ ሊሆን ይችላል፣ ማርኬቲንግ ሊሆን ይችላል። የተለያዩ አይነት ክህሎቶችን ልናዳብር ይገባል ማለት ነው። አንድ ገንዘብ የሚያስገኝ ክህሎት መርጠው መማር ይኖርቦታል ማለት ነው። ራሳችንን ሞኔታይዝ ማድረግ ያስፈልጋል ማለት ነው። እነዚህም በተራ ለመፍታት ይሞክሩ። ከዚያም ሀብታም ለምን በሰላም እንደሚተኛ ያያሉ ማለት ነው። ውሸት ነው፣ ሀብታም አይተኛም። ውሸት ነው። የማይተኛበት ምክንያት እየሰራ ነው እንጂ በጭንቀት አይደለም።